ሰላም ጤና ይስጥልን። ቀመር ቴክኖሎጂዎች ነን። በዛሬው ቪዲዮ እንዴት በቀላሉ የዶክ ፋይላችንን ወይ ደግሞ በዶክመንት መልክ በዶክመንት ኤክስቴንሽን ሴቭ ያደረግነውን ፋይላችንን ወደ ፒዲኤፍ ፎርማት በቀላሉ እንዴት እንደምንቀይር ነው። አሁን ለምሳሌ አንድ ዶክመንት በወርድ ሴቭ ካደረግን ያ በወርድ ያደረግነው ወደ ፒዲኤፍ መቀየር ከፈለግን እንዴት በቀላሉ እንደምንቀይር ነው። አሁን ለምሳሌ ለማየት ከፈለግን እዚህ ጋር አንድ ዶክ ፋይል አስቀምጫለሁ። ቀመር ቴክኖሎጂስ የሚል አንድ .docx በዶክመንት ፋይል ነው ማለት ነው። አሁን ለምሳሌ ይሄን ከፍተን ነው በዶክመንት ኤክስቴንሽን ነው ሴቭ የተደረገው። ስለዚህ በወርድ እየከፈተልኝ ነው። እሺ ይሄው እንደዚህ ከፍቶልኛል። ስለዚህ ይሄ ኤክስቴንሽን ይሄ በዚህ ጋር ኦሬዲ በዚሁ አጋጣሚ ቻናላችንን ሰብስክራይብ በማድረግ ሰፖርት አድርጉን፣ አበረታቱ። ይሄኛው በምንድነው በዶክመንት ታይፕ ነው ሴቭ የተደረገው። ይሄው እዚህ ጋር ኤክስቴንሽኑን ካያችሁ እዚህ ጋር ራይት ክሊክ ትነኩና ፕሮፐርቲ ትነካላችሁ። ልክ ፕሮፐርቲ ስትነኩ እዚህ ጋር ይሄውና ኤክስቴንሽኑ ታይፕ ፋይሉ ዶክስ ነው፣ ዶክመንት ነው። ስለዚህ የኛ ታርጌታችን ምንድነው ይሄን በዶክ መልክ ሴቭ የተደረገውን ይሄ በዶክመንት መልክ ሴቭ የተደረገውን በቀላሉ እንዴት ወደ ፒዲኤፍ እንደምንቀይር ነው ማለት ነው። እሱን ለማድረግ ምንድነው እዚህ ጋር ብራውዘራችንን እዚህ ጋር አንድ ጊዜ እንከፍትና ምን እናደርጋለን አይ ላቭ ፒዲኤፍ ይሄው እንደዚህ ከመጣ በኋላ አይ ላቭ ፒዲኤፍ ብለን ሰርች እናደርገዋለን። ልክ ሰርች ስናደርግ እንደዚህ አይነት ፔጅ ይመጣል። ስለዚህ አይ ላቭ ፒዲኤፍ ይላል። እቺ የመጀመሪያዋን ክሊክ እናደርጋለን። ልክ ክሊክ ስናደርግ እንደዚህ አይነት ፔጅ ላይ ይወስደናል፣ እንደዚህ አይነት ዌብ ፔጅ ላይ ይወስደናል። ስለዚህ እዚህ ጋር በጣም ብዙ የምትፈልጉት ነገር አለ። የመጀመሪያው ምንድነው ፒዲኤፋችሁን መርጅ ለማድረግ ከፈለጋችሁ ይሄኛው ማለት ምንድነው 5 እና 6 ፒዲኤፍ ካላችሁ ወይም ሁለት ፒዲኤፍ የተለያየ ካላችሁ ሁለቱን የተለያየውን ፒዲኤፍ በአንድ ፒዲኤፍ ለማድረግ ከፈለጋችሁ ወይም 3 የተለያየ ፒዲኤፍ ካላችሁ ሶስቱን የተለያየውን ፒዲኤፍ አንድ ፒዲኤፍ ለማድረግ ከፈለጋችሁ ይሄን ነው የምትነኩት፣ መርጅ ፒዲኤፍ የምትል በጣም ብዙ ዝጋ አለ። አሁን ለምሳሌ ከላይ ሳምፕል እኔ ዝጋ ይሄ መርጅ ያው አንድ ለማድረግ ነው። ዝጋ ስፕሊት ካለ 2-3 የተለያየ ፒዲኤፎች አድርገን ሰፓሬት ለማድረግ ወይ ስፕሊት ለማድረግ። ይሄ ደግሞ ፒዲኤፍ ኖሯችሁ ግን አሁን ለምሳሌ እናንተ የምትፈልጉት 3 እና 4 ሜጋባይት ሆኖ ግን ሜጋባይቱ በጣም ብዙ ከሆነ ወደ 20 እና 60 ምናምን ከሆነ እሱን ኮምፕሬስ ለማድረግ ፒዲኤፉን ኮምፕሬስ ለማድረግ ማለት ነው። ይሄ ደግሞ ፒዲኤፍ ቱ ወርድ ማለት ፒዲኤፍ ኖሯችሁ ወደ ወርድ ለመቀየር ማለት ነው። ስለዚህ የኛ ግን ታርጌቱ ምንድነው ከወርድ ወደ ፒዲኤፍ ነው እንጂ ከፒዲኤፍ ወደ ወርድ አይደለም። እዚህ ጋር ደግሞ ፒዲኤፍን ወደ ፓወርፖይንት፣ ፒዲኤፍን ወደ ኤክሴል እና ወርድን ቱ ፒዲኤፍ። አሁን የኛ ታርጌት እቺ ናት። እዚህ ጋር ያለው ምንድነው ወርድ ነው። ስለዚህ ይሄን ወርድ ወደት መቀየር ነው ወደ ፒዲኤፍ መቀየር ነው። እዚህ ጋር በጣም ብዙ አለ። ፓወርፖይንት ቱ ፒዲኤፍ አለ፣ ኤክሴል ቱ ፒዲኤፍ አለ፣ ኤዲት ፒዲኤፍ አለ፣ ፒዲኤፍ ቱ ጄፒጂ። አሁን ፒዲኤፍ ራሱ ወደ ኢሜጅ መቀየር በዚህ ይቻላል። ስለዚህ ፒዲኤፋችሁን ወደ ኢሜጅ ለመቀየር እዚህ ጋር ነው። ኢሜጁን ደግሞ መልሳችሁ ወደ ፒዲኤፍ ለመቀየር እዚህ ጋር ነው የምትነኩት። ፒዲኤፍ ላይ ኦንላይን ፍርሚያ ከፈለጋችሁ ሲግኔቸር ማስቀመጥ ከፈለጋችሁ ይሰራልን ካላችሁ በነገራችን ላይ ይሄኛውን እንዴት ኦንላይን ፍርሚያ እንደምናስገባ የተለያየ የመስሪያ ቤት ዶክመንት ከመጣ የተለያየ ነገር ከመጣ ዶክመንት ላይ ኦንላይን እንዴት እንደምትፈርሙ ኮሜንት ላይ አስቀምጡኝ። ይሄኛው እንዴት እንደምትፈርሙ አሳያችኋለሁ። ስለዚህ በጣም ብዙ አለ። እዚህ ጋር የገባችሁ አይ ላቭ ፒዲኤፍ ላይ ቼክ ማድረግ ትችላላችሁ። አሁን የኛ ታርጌት ምንድነው እዚች ጋር ወርድ ቱ ፒዲኤፍ ነው። ስለዚህ እቺኛውን ወርድ ቱ ፒዲኤፍ አንድ ጊዜ እንነካለን። ልክ ስንነካ እዚህ ጋር ኮንቨርት ወርድ ቱ ፒዲኤፍ ይላል። ስለዚህ ምንድን አደረገ ሴሌክት ወርድ ይላል። ስለዚህ እዚች ጋር ሴሌክት ምትሯን አንድ ጊዜ እንነካለን። ልክ ስንነካ ኮምፒውተራችን ያስመረጣል ወርዱን ምረጥ የቱ ጋር ነው ይላል። ስለዚህ የኔ ያስቀመጥኩት እዚህ ጋር ኪውክ አክሰስ ላይ አስቀምጫለሁ ማለት ነው። ይሄው እዚህ ጋር ቀመር ቴክኖሎጂ ይሄው እኛዋ አንድ ጊዜ እንነካለን። ከዛን አፕሎድ እናደርጋለን። ልክ አፕሎድ ስናደርግ እዚህ ጋር አፕሎድ አድርጓል ማለት ነው። ስለዚህ የት አንድ ፋይል አፕሎድ አድርጓል፣ ወርዱን እዚህ ጋር አድርጓል። ስለዚህ አሁን ታርጌታችን ምንድነው ይሄውና እዚህ ጋር ኮንቨርት ቱ ፒዲኤፍ። ስለዚህ እቺኛዋ ወርድ ገብታለች፣ ይሄኛውን ኮንቨርት ቱ ፒዲኤፍ እንላለን። ይሄው እንደውም ሜጋባይቱን ካያችሁ እዚህ ጋር 14.50 ኪሎባይት ነው ማለት ነው። ስለዚህ እቺኛዋ ኮንቨርት ቱ ፒዲኤፍ አንድ ጊዜ እናካለን። ስለዚህ አሁን ኮንቨርት እያደረገ ነው። ይሄው ኮንቨርት አድርጎ ሲጨርስ እንደዚህ አይነት ፔጅ ያመጣላችኋል፣ ዳውንሎድ ቱ ፒዲኤፍ የሚል ማለት ነው። ስለዚህ ባይ ዲፎልት ራሱ ዳውንሎድ ያደርጋል ማለት ነው። ስለዚህ እናንተ ደግሞ ይሄው እዚህ ጋር ራሱ አውርዶ ጨርሷል። እዚህ ጋር ያለቀ ነው አያችሁ፣ ጨርሷል። ስለዚህ እቺኛዋን አንድ ጊዜ ሎኬሽኗን እንነካለን። እዚህ ጋር ፋይሉን ካያችሁ ይሄውና ቀመር ቴክኖሎጂ ብሎ .pdf ኤክስቴንሽኑን ቀይሯል። ስለዚህ እዚህ ጋር ፎልደር ያለችበትን ቦታውን እንነካለን አንድ ጊዜ። ይሄው እዚህ ጋር በፒዲኤፍ መልክ ማለት ነው፣ በፒዲኤፍ መልክ ራሱን ቀይሯል። ደብል ክሊክ አድርገን ከፍተን እንየው። አሁን በፒዲኤፍ መልክ ካለን
አንድ ጊዜ እንላካለን። ከዛ እዚህ ጋር ፕሮፐርቲ እንገባለን ማለት ነው። ልክ ፕሮፐርቲ ስንገባ ይሁን ኤክስቴንሽኑ ፒዲኤፍ ሆኖ ቀይሯል ማለት ነው። ፒዲኤፍ አድርጎታል፣ ለውጦታል። ስለዚህ እንደዚህ አይነት በቀላሉ ከወርድ ወደ ፒዲኤፍ ከተለያየ ነገር በቀላሉ መቀየር ትችላላችሁ ማለት ነው። ስለዚህ እንደዚህ ለማድረግ አይ ላቭ ፒዲኤፍ የምትለዋን ተጠቀሙ ማለት ነው። ስለዚህ ኦፕን አድርጌ ላሳያችሁ። ምንም ሳይቀየር ማለት ነው። ይኸው ሰብስክራይብ ቀመር ቴክኖሎጂ ራሱ የወርዱ ሳይቀየር ማለት ነው። ራሱ ሳይቀየር ይኸው እዚህ ጋር ኤክስቴንሽኑ እዚች ጋር ካያችሁ ፒዲኤፍ ነው። ይኸው ቀመር ቴክኖሎጂ ፒዲኤፍ ነው ማለት ነው። ስለዚህ እንደዚህ አድርጋችሁ በቀላሉ በዚህ በአይ ላቭ ፒዲኤፍ ዶኩመንታችሁን መለወጥ መቀየር ትችላላችሁ ማለት ነው። እንደዚህ አይነት ቴክ ቪዲዮ እንዲደርሳችሁ ከፈለጋችሁ ቀመር ቴክኖሎጂን ላይክ፣ ሼር፣ ሰብስክራይብ በማድረግ ሳፖርት አድርጉኝ። ማንኛውም ጥያቄና ኮሜንት ካለ ያስቀምጡልኝ። አመሰግናለሁ።